ሰላም የእግዚአብሔር ሰላም ይብዛላችሁ እንዴት ናችሁ የእግዚአብሔር አምላካችን ስም የተባረከ ይሁን እግዚአብሔር ደግሞ ይህንን እድል ሰጥቶን ቃሉን እንድናይ እንድንካፈል ስለረዳን ስሙ የተባረከ ይሁን ቃሉን ከማየታችን በፊት እግዚአብሔር እንዲያስተምረን እንጸልያለን እግዚአብሔር አምላካችን ስም ይባረክ እናመሰግናለን አሁንም እግዚአብሔር ሆይ የሚያጸናውን የሚያነጻውን ቃልህን እንድታስተምረን መንፈስ ቅዱስ አንተ እንድትናገረን ወደ እውነት ሁሉ እንድትመራን እንለምናለን በጌታ በኢየሱስ ስም አሜን አብረን የምናየው የእግዚአብሔር ቃል ክፍል ኢሳይያስ 53 ከ1 ጀምሮ እስከ 12 ያለውን ይሆናል ህይወቱን ለሰጠን ምን እንስጠው በሚል ርዕስ ጌታ የሚያስተምረንን እናያለን አነባዋለሁ የሰማነውን ነገር ማን አምኗል የእግዚአብሔርን እስክንድ ለማን ተገልጧል በፊቱ እንደ ቡቃያ በደረቅ መሬት እንደ ስር አድጓል መልክና ውበት የለውም ባየነውም ጊዜ እንወደው ዘንድ ደምግባት የለውም የተናቀ ከሰውም የተጠላ የህማም ሰው ደዌንም የሚያውቅ ነው ሰውም ፊቱን እንደሚሰውርበት የተናቀ ነው እኛም አላከበርነውም በእውነት ደዌያችንን ተቀበለ ህማማችንንም ተሸክሟል እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠርነው እርሱ ግን ስለመተላለፋችን ቆሰለ ስለ በደላችንም ደቀቀ የደህንነታችንም ተግሣጽ በእርሱ ላይ ነበር በእርሱ ቁስል እኛ ተፈወስን እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን ከእኛ እያንዳንዱ ወደ ገዛ መንገዱ አዘነበለ እግዚአብሔርም የሁላችንንም በደል በእርሱ ላይ አኖረ ተጨነቀ ተሰቃየም አፉንም አልከፈተም ለመታረድ እንደሚነዳ ጠቦት በሸላቶቹ ፊት ዝም እንደሚል በግ እንዲሁ አፉን አልከፈተም በማስጨነቅና በፍርድ ተወሰደ ስለ ህዝቤ ኃጢአት ተመቶ ከሕያዋን ምድር እንደተወገደ ከትውልዱ ማን አስተዋለ ከክፎችም ጋር መቃብሩን አደረጉ ከባለጠጎችም ጋር በሞቱ ሆኖም ግፍ አላደረገም ነበር በአፉም ተንኮል አልተገኘበትም ነበር እያለ ይቀጥላል እንደምናውቀው ሰሞኑን ጌታ የተጨነቀበት ጊዜ ለኢየሱስ በጣም ከባድ ጊዜ ያለበት ጊዜ ነውና እንግዲህ ኢሳይያስ የኢየሱስን መልክ ምን እንደሚመስል በአካል ምን አይነት ገጽታ እንዳለው እንደነበረው ምን አይነት ከባድና ሰቃቂ ነገር እንደሚያሳልፍ ኢየሱስ በአካል ብቻ ሳይሆን በስነ ልቦና እንኳን ምን ያህል ከባድ ነገር እንዳሳለፈ ከባድ የመታው ጊዜ እንደነበረው ኢየሱስ ጻድቅ ሆኖ ነገር ግን ከኃጢአተኞች ጋራ እንደተቆጠረ ያሳየናል ማለት ነው እንግዲህ ኢሳይያስ ምንም እንኳን ኢየሱስን በስጋ አይኑ ባያይም ነገር ግን በኢሳይያስ በኩል የሚናገረው የእግዚአብሔር መንፈስ ግን ኢየሱስን በደንብ እንድናየው ያሳለፈውን ነገር ይቀበል ያለው መከራ ምን እንደሆነ በደንብ አሳይቶናል ማለት ነው ይሄ ሁሉ ግን ለምን ብለን እንድንጠይቅ ያደርገናል ለምን ብለን ይሄ ሁሉ የሆነው ይሄ ሁሉ ነገር ለምን አስፈለገ ብለን ራሳችንን እንድንጠይቅ ብንጠይቅ ደስ ይለኛልና እዛው ኢሳይያስ ላይ ኢየሱስ ይሄንን ሁሉ ከባድ መከራ ለምን እንዳሳለፈ ዓላማው ምን እንደሆነ ይናገራል ከቁጥር 10 እስከ 12 ድረስ ያለው ክፍል በደንብ ይነግረናል አንደኛ ብዙዎችን ሊያጸድቅ እንዲሁም ደግሞ የብዙዎችን ኃጢአት ሊሸከም ኢየሱስ ይሄን ሁሉ ነገር ያሳለፈው ይሄ ሁሉ መከራ የተቀበለው ዓላማው እንግዲህ ብዙዎችን ለማጽደቅ ነው ማለት ነው ኢየሱስ ኃጢአተኞችን ለማጽደቅ ህዝቡን ለማዳን ተጨነቀ ተሰቃየ እንደሚታረድ በግ ዝም ብሎ ተነዳ በማስጨነቅ በፍርድ ተወሰደ መቃብሩ ከክፎች ጋር ነው የተደረገው እግዚአብሔርም በደዌ አደቀቀው ይላል ነፍሱንም ደግሞ ስለ ኃጢአተኞች መስዋዕት አደረገ እግዚአብሔር የኢየሱስ ክርስቶስን ነፍስ ለኃጢአተኞች መስዋዕት አደረገ
ታዲያ ለዚህ መስዋዕትነቱ ምን እናርግ? ኢየሱስ ለከፈለው ነገር ኢየሱስ ላደረገው ነገር የኛ ምላሽ ምንድነው? ምክንያቱም እኛን ኃጢያተኞችን ለማዳን ስለሆነ ይህንን ሁሉ ዋጋ የከፈለው ለዚህ ሁሉ ክፍያው ታዲያ የኛ መልስ ምንድነው? እሱ እንዘምርለት እልል ብቻ ብለን እንተው? በቃ በጣም ላብ በላብ እስከምንሆን ድረስ እየጮህን እየዘመርን ብቻ እንመልስለት? ወይስ ለኢየሱስ ያለን መልስ ምንድነው? ህይወቱን ለሰጠን ለኛ ብሎ ለተጨነቀ የማይገባውን ለሆነ እግዚአብሔር ፊቱን እስከሚያዞርበት ድረስ ኢየሱስ ሊያዝ ባለ ጊዜ ከደቀ መዛሙርቶቹ ጋር ሄዶ ሲጸልይ በጣም በሐዘንና በጭንቀት አንድ የማንረሳውን ጸሎት ጸልዩዋል። አባቶይ ፈቃድ ቢሆን ይሄ ጽዋ ከኔ ይለፍ። ምክንያቱም ሊቀበል ያለው መከራ በጣም ታላቅ ስለሆነ ማለት ነው። መቼም ይሄንን መከራ ይሄን ሁሉ ነገር መንፈስ ቅዱስ ያብራልን እንጂ በሰው ቃል የሚገለጥ አይደለም። ምክንያቱም አንድ ነገር በገባን መጠን ስለሆነ ዋጋ የምንሰጠው። ታዲያ ህይወቱን ነፍሱን ለሰጠን ለዚህ ጌታ ምንድነው የምንሰጠው? ምን እንመልስለት? ኢየሱስ በጣም ኃይለኛ ሰባኪ እንድንሆን በጣም ኃይለኛ ወይም ታዋቂ ዘማሪ እንድንሆን ይሆን ነፍሱን የሰጠው? የሚገባው እሱ ይሆን? ምላሻችን ምን ይሆን ለኢየሱስ? ህይወቱን ለሰጠን ህይወታችንን ነው የምንሰጠው። ህይወቱን ለሰጠን ህይወታችንን ነው የምንሰጠው። ስሙ የተባረከ ይሁን። ለመስቀሉ መስዋዕትነት የሚመጥን ምላሻችን ህይወታችንን በመስጠት ነው። ለህይወታችን ትክክለኛ ዋጋ የከፈለ ኢየሱስ ስለሆነ የህይወታችን ዋጋ ኢየሱስ ነው። ከቀድሞውንም ከዘፍጥረት ጀምሮ ስናይ ህይወታችን ከሱ ነው የመጣው። በኃጢያት ምክንያት ግን ከእግዚአብሔር ተሰረቅን። ኢየሱስ ደግሞ መጥቶ ያንን ህይወታችንን ዋጀ፣ መልሶ የራሱ የእግዚአብሔር አደረገን። ህይወታችን የሚገባው ህይወቱን ለሰጠን ለጌታ ለኢየሱስ ብቻ ነው። የህይወታችን ዋጋ ገንዘብ አይደለም። የህይወታችን ዋጋ ኢየሱስ ነው። ስለዚህ ለሞተልን ህይወቱን ለሰጠን ጌታ ከመዝሙር ያለፈ ብዙ ከምናደርጋቸው ነገሮች ያለፈ በመጀመሪያ ህይወታችንን ልንሰጠው ይገባናል። ህይወታችን ለማንም ሊሆን አይገባም። ምክንያቱም ህይወቱን ከፍሎ ህይወት የሰጠን ኢየሱስ ስለሆነ ማለት ነው። ስለዚህ ለሞተልን ህይወትን ለሰጠን ህይወታችን ነው ምላሻችን። ከመዝሙራችን ያለፈ ለእግዚአብሔር ይህን ማድረግ አለብኝ ብለን ከምናረጋው ከየትኛውም ነገር በመጀመሪያ ህይወቱን ለሰጠን ህይወታችንን እንስጥ። የሚገባው ህይወታችን የሚገባው ለኢየሱስ ክርስቶስ ነው፣ ለእግዚአብሔር ነው። ስሙ ይባረክ። እግዚአብሔር ምናችንን ፈልጎ አይደለም አንድ ልጁን ይሰጠን። ህይወታችን የጠፋውን ህይወታችንን ፈልጎ ነው። ስሙ ይባረክ። ለዚህም ደግሞ ጌታ ጸጋውን ያብዛልን። ለሞተልን ጌታ እንድንኖር ህይወት ለሰጠን ጌታ ህይወታችንን እንድንሰጥ እግዚአብሔር በጸጋው ያግዘን። የልባችንን የህይወታችንን ከፍታ ሁሉ ለሚገባው ለኢየሱስ እንድንሰጥ እግዚአብሔር ጸጋውን ያብዛልን። ለዛሬ ያለኝ መልእክት ይሄ ነው። እግዚአብሔር ጸጋ ከሁላችን ጋር ይሁን። ጸልየን እንጨርሳለን። እግዚአብሔር ቅዱስ አምላካችን እናመሰግናለን። ክብር ይሁንልህ። ከምንም በላይ የሚገባ ህይወታችን ነውና ጌታው ህይወታችንን ሁለንተናችንን እንሰጥህ ዘንድ ዘመናችንን እድሜያችንን እንሰጥህ ዘንድ ጸጋ ይብዛልን። ከዚህ በላይ መንፈስ ቅዱስ ነፍስ እስከማይቀርልን ድረስ እንድንሰጥ ላንተ እንድንገዛ ላንተ እንድንኖር ላንተ አንተ እውነትን እንድታበራልን ይሄንን የመስቀል ፍቅር እንድትገልጥልን እንለምናለን በጌታ በኢየሱስ ስም አሜን።